አንዲት እህት አሁን ወደዚህ ፕሮግራም ከመምጣቴ በፊት በጣም ልቧ ተሰብሮ ድምጽ መልእክት ላከችልኝ። በጣም ተስፋ ያደረገችው ባለቤቴ ይሆናል ብላ ተስፋ ያደረገችው ሰው ድንገት ስልኳን አያነሳም፣ ዘጋባት። በቃ አስበሃል፣ ብዙ ነገር አልማለች ምናምን አይደል፣ ፕላን አድርጋለች። ይህ ነው መናገር እንኳ አትችልም። በቃ የልቧን ስብራት በድምጿ መረዳት ቻልኩ። አንድ ነገር ነው ያልኳት፣ ይህ ሰው ስለሚጠቅምሽና የሚጠቅምሽ መሆኑንና የማይጠቅምሽ መሆኑን የሚያውቀው አላህ ብቻ ነው። ወደ አላህ ተጠቂ። የሚጠቅምሽ ከሆነ አላህ ያመጣዋል፣ ቀሱ ጋር ተንጠልጤ። የማይጠቅምሽ ከሆነ ደግሞ በሚጠቅምሽ ይጠቀዋል አላህ ሱብሓነላህ። ሰው ለዓለሁ ፊ ኸይር ያልከዛ ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም ይላል አላህ ሱብሓነሁ ወተዓላ። ስንት ጉዳዮች አሉ መልካም ሆነው እያሉ ለእናንተ መጥፎ የሆኑ ይላል። መጥፎ ሆነው እያሉ ለእናንተ ጥሩ የሆኑ ይልና ዓሳ አን ቱሒቡ ሸይአን፣ ልትወዱት ትችላላችሁ አንድን ነገር ለእናንተ ክፉ ሆኖ መጥፎ ሆኖ እያለ፣ ልጠሉት ትችላላችሁ ለእናንተ ጥሩ ሆኖ እያለ። ሲቋጨው ምን አለ አላህ? ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ አታውቁም አለ አላህ። ልብሽን ከሰውየው ማንጠልጠል አውጪው ነው ያልኳት። በቃ ቁሚ በራስሽ። ያ ሰው ለአንቺ ይጥቀም አይጥቀም አላህ ብቻ ነው የሚያውቀው። ገብቶሃል? እንዲህ አይነት ሰበብ ይኖራል። አሁን ትዳር ፕሮሰስ ይጀምራል አንድ ሰው፣ ይህ ሰበብ ነው። ዝም ብላ ቤቷ ቁጭ ብላ ትዳር ሊመጣ አይችልም አይደል? የሆነ ሪኮመንዴሽን ሊኖር ይችላል ምናምን ይኖራል። በቃ ሰበቦች ይኖራሉ ማለት ነው። ግን ሰበቡ ላይ ተዓልቅ እናደርጋለን አበደን። ማነሁ አስፈላጊ ከመሆኑ ጋር ሰበቡ ላይ ተዓልቅ አይደረግም። ሰበቡ ላይ ተዓልቅ ማድረግ ስንጀምር ህይወት ይከብደናል። በጣም ከባድ ነው። አዎ በቃ ሰበብ ይቀያየራል። በተቀያየረ ቁጥር መከራህን ታያለህ። ሱብሓነላህ። ገብቶሃል? አላህ ላይ ሲሆን ተዓልቅህ እናያለን፣ ደረጃዎች አሉት። በጣም የገረመኝ አገላለጽ አለ። ኢንጢራሑ ልቀልቢ በይነ የደይ ረብ ይላሉ እኮ ተወኩልን። ልብ አላህ ፊት ስርግፍ ሲል ማለት ነው። ያ አላህ እንደፈለክ አድርገኝ። በቃ ይህ በጣም እኮ ከባድ ነገር ነው። ለአላህ ሙሉ ለሙሉ እጅህን ስትሰጥ ማለት ነው። من بين كل هالناس مقدر انه انتوا تلتقوا. ለአላህ ሙሉ ለሙሉ እጅህን ስትሰጥ ማለት ነው። ለአላህ ሙሉ ለሙሉ እጅህን የምትሰጠው አላህ ለአንተ የሚመርጠው ነገር መልካም መሆኑን እርግጠኛ ስለሆንክ ነው እኮ። ሁሌም ምሳሌውን በምን አያያዙት? ህፃን ልጅ አሉ። ህፃን ልጅ እናቱ ጡት ላይ ሄዱ ሲለጠፍ ምድር ላይ ሌላ ነገር የለም ለዛ ህፃን ልጅ። ተወኩልያ ነው ይላሉ እኮ። በቃ የህፃን ልጅ አሁን ምን የሚታየው ነገር አለ ከዛ ውጭ? እንዴት ሰኪውርድ እንደሆነ፣ እንዴት ራሱን እንደ ሪላክስ እንደሚያደርግ አይተሃል? አንተ አላህ ፊት እንደዛ ቀልብህ እንደዛ መሆን አለበት ማለት ነው። በአስባብ ላይ እንጠለጠል። ኸይር ከሆነ ያ ሰበብ እየሄድክበት ያለው ነገር አላህ ላይ ባለህ መመካት ልክ ወደ አንተ ይመጣል፣ ፈልጎ ማለት ነው። ፈልጎ ይመጣል። አንዳንድ ጊዜ አስባችሁ ታውቃላችሁ? የሆነን ነገር በጣም ተመኝታችሁት በሆነ መንገድ ወደ እናንተ ሲመጣ አንኳኩቶ ማለት ነው። የሆነ ጊዜ በኋላ እንደ ሆነ ይህንን ነገር በጣም ፈልጌው ነበር የሆነ ጊዜ። ያ ሎ ኦፍ አትራክሽን